Welcome to IrgaTube. We make difference. What you hear is the voice of Isaac, and today in this video we will see main things related to dynamics from grade 11 chapter 4. ከግሬድ 11 ከቻፕተር 4 ስለ ዳይናሚክስ እናያለን። እንግዲህ ከዳይናሚክስ እናየው እንግዲህ የቤዚክስ ኦፍ ዳይናሚክስ ነው ምናምን ቤዚክስ ኦፍ ዳይናሚክስ የዳይናሚክስ ቤዚክ ወይም መሰረት በእነኚህ ፕሪሊሚናሪ የሚባሉት ናቸው። እነሱን ለማሳየት ነው ዛሬ አንድ ተማሪ እንዴት ስለ ዳይናሚክስ ያለውን አዌርነስ ወይም አንደርስታንዲንግ እንዴት ማሳደግ ይቻላል፣ እንዴት ማስፋፋት ይቻላል የሚለውን ወይም ያን በተመለከተ ያዘጋጀሁት ቪዲዮ ነው። ስለዚህ እንድትከታተሉ ይጠይቃችኋለሁ። እንግዲህ ይህ ቪዲዮ ሲዘጋጅ አንደኛ እናንተ ታውቁታላችሁ። እንግዲህ የምናየው ነጥቦች ለምሳሌ እናንተ የምታውቁት ነጥቦች ናቸው። ለምሳሌ አፕላይድ ፎርስ፣ ኔት ፎርስ፣ አክሽን ኤንድ ሪአክሽን ፎርስ፣ ኖርማል ፎርስ ኤንድ ፍሪክሽናል ፎርስ፣ ቴንሽን ኤንድ ሪአክሽን ፎርስ plus components of a force plus an object on inclined plane። ስለዚህ ነገሮች እናያለን። እነዚህ ነገሮችን ታውቁታላችሁ። ግን የኔ ኦብጀክቲቭ ምንድነው ከተባለ እንግዲህ ትምህርት ማለት extraction of what knowledgeን ኮሌክት ማድረግ ማለት ነው። to learn means to collect knowledge። so አሁን እኔ የምፈልገው ናውሌጅን ጋዘር ማድረግ ላይ ሳይሆን የተሰበሰበውን እውቀት እናንተ ያላችሁን እውቀት ኦርጋናይዝ እንድታደርጉ ነው የምፈልገው። እኔ የምፈልገው ምንድነው ማለት እናንተ የምታውቁትን ነገሮችን ኦርጋናይዝ እንድታደርጉ፣ ከዛ በኋላ ኦርጋናይዝ ሲታደርጉ ደግሞ ሌላ አዲስ ነገር ይፈጠራል ማለት ነው። ስለዚህ እነኚህ የተጠቀሱ ነገሮችን ኦርጋናይዝ በማድረግ ዛሬ የተለያዩ ነገሮችን እናያለን ማለት ነው። ከነኚህ ብቻ በመነሳት ብቻ ማለት ነው ብዙ ነገሮችን በእግዚአብሔር እርዳታ እናያለን ብዬ ነው ይህን ቪዲዮ ያዘጋጀሁት። እንግዲህ አንደኛ የምናየው አፕላይድ ፎርስ ይላል። አፕላይድ ፎርስ ኔት ፎርስ ይላል። አፕላይድ ፎርስ ምንድነው? ኔት ፎርስ ምንድነው ነው ተባለው። ወይም ስለ አፕላይድ ፎርስ እና ስለ ኔት ፎርስ ያለን አዌርነስ ማሳደግ አለብን ማለት ነው። አፕላይድ ፎርስ ምንድነው? ኔት ፎርስ ሚኒንጉን ብቻ አይደለም፣ not only the definition, not only the physical meaning የፊዚክሱ ሚኒንግ ብቻ ሳይሆን ዲፊኒሽናቸውን ብቻ ሳይሆን ሪሊ ከፊዚክስ ከሲስተም ጋር በማገናኘት ከስርዓት ወይም ፊዚክስ ውስጥ ያለ ይሄ ሲስተም ኦፍ ማስስ የሚባለው አለ፣ የማሶች ወይም የማሶች ስርዓት የሚባለው አለ። በእንደዛ አይነት ሁኔታዎች ላይ እንዴት አፕላይ እናደርጋለን ወይም እንደዛ አይነት ጽንሰ ሐሳቦችን እንዴት አፕላይ እናደርጋለን። ያንዳንዱ ግን ሚኒንግ ዲፈረንስ አላቸው። አፕላይድ ፎርስ እና ኔት ፎርስ በጣም የሚለያዩ ነገሮች ናቸው። ስለነሱ እናያለን። አክሽን እና ሪአክሽን ፎርስ እናያለን። በጣም ጠቃሚ ነገሮች ናቸው እነኚህ። አክሽን እና ሪአክሽን ፎርስ ባል የኒውተን ሰርድ ላው ነው። አፕላይድ ፎርስ እና ኔት ፎርስ የሚለው እንግዲህ ከኒውተን ሰከንድ ላው ጋር ሪሌሽን ያለ ነው። ኒውተን ሰከንድ ላው እና ሰርድ ላው ሁለቱ በፎርስ ላይ ነው የሚናገሩት ማለት ነው። the two laws of Newton discuss about or deal with the concept of what? Force. The second and the third law of laws of motion discuss or they focus on the concept of force. But the first law focuses on the tendency of objects to move and not to move. የመንቀሳቀስና ያለ መንቀሳቀስ በሚለው አዝማማ ላይ ነው የመጀመሪያው ህግ ፎርስ የሚያደርገው ማለት ነው። እንግዲህ የሁለተኛው ህግ በተመለከተ የሶስተኛው ህግ በተመለከተ የምናያቸው ነገሮች አሉ። የኒውተን ህጎች በጣም ቀላል ነገር አይደሉም። ኒውተን ማለት በጣም ትልቅ ሰው ነው። በጣም እኔ በየውስ ምንም ያደንቀው ሰው ቢኖር ኒውተን ነው የሚያደንቀው። ኒውተን ከ500 ዓመት በፊት ሆኖ ይሄን ሁሉ ጥናት መስራቱ እስከ ድረስ እሱ የሚጥል ሰው አለመገኘቱ በጣም ነው ይገርመኛል ሳስበው ማለት ነው። ከአልበርት ኢንስታይን የሚበልጥ ሰው ነው። እንደምታውቁት አልበርት ኢንስታይን ከ50 ዓመት በፊት የነበረ ሰው ነው። ኒውተን ደግሞ ከ500 ዓመት በፊት የነበረ ሰው ስለሆነ ኒውተን ትልቅ ሰው ነው። ስለዚህ የሱ ህጎቹን በጥንቃቄ አንብቡት። ዝም ብለን ፈርስት ላው ሰከንድ ላው ምን በጉዳይ ሳይሆን
እያንዳንዱን how to apply the laws of Newton ስለዚህ የእንቅስቃሴ ህጎችን እንዴት አፕላይ ማድረግ እንዳለብን ዛሬ የሚያሳያችሁ ይሆናል ማለት ነው። ህጎችን እንዴት how to apply ምለው ነው እንግዲህ more conceptual development ላይ ነው እንግዲህ በኮንሰፕት በጽንሰ ሐሳብ እድገት ላይ ነው ዛሬ ፎከስ የምናደርገው። እንግዲህ let me start the video applied force ይላል። applied force ማለት ከኤክስተርናል ቦዲ ኤግዘርት የሚደረግ ፎርስ ማለት ነው። ከኤክስተርናል ቦዲ ኤግዘርት የሚደረግ ፎርስ ለምሳሌ ኳስ የሆነ ሰው የሚጠልዝ ከሆነ ያ የሚጠልዘው ሰውየው ከዛ ሰውየው ከኤክስተርናል ቦዲው በኳሱ ላይ ያረፈው ፎርስ ምን ይባላል? አፕላይድ ፎርስ ይባላል። አፕላይድ ፎርስ ኔት ፎርስ ነው ብለን መወሰን አይቻልም። አፕላይድ ፎርስ ኔት ፎርስ ብለን መወሰን በጣም ይከብዳል። ኔት ፎርስ እና አፕላይድ ፎርስ ይለያሉ። ተመሳሳይ እንኳን ሪሌሽን ቢኖራቸውም እንኳን የሚለያዩ ነገሮች ናቸው ማለት ነው። የሚለያዩ ነገሮች ናቸው። ለምሳሌ እዚህ የሆነ ኳስ አለ እንበለው። እዚህ የሆነ ኳስ አለ። ከዛ በኋላ በዛው ኳስ ላይ የሆነ ፎርስ አፕላይ የሚደረግ ከሆነ ኤፍ የተባለ ፎርስ አፕላይ የሚደረግ ወይም በዛው ኳስ ላይ ኤግዘርት የሚደረግ ከሆነ ይህ በኳሱ ላይ ኤግዘርት የተደረገው ፎርስ ምን ይባላል? አፕላይድ ፎርስ ይባላል። አፕላይድ ፎርስ ለምሳሌ ፎርስ 1 ከዛ በኋላ እዚህ ደግሞ ፎርስ 2 ለምሳሌ ፎርስ 2 እዛ አለ። ፎርስ 2 እዚህ አሁንም ደግሞ እንደዚህ ለምሳሌ ፎርስ 3 እንዲሁም አሁንም እዚህ አሁን እንደዛ አሁን ብንደግም አሁንም ፎርስ 4 ያንዳንዱ ምን ናቸው? አፕላይድ ፎርሶች ናቸው። እነኚህ አፕላይድ ፎርሶች ናቸው። እነኚህ ያንዳንዱ አፕላይድ ፎርሶች በአንድ ኦብጀክት ላይ አሁን ፎርስ 1 ፎርስ 2 ፎርስ 3 F1 F2 up to F3 ነው ያሉት። እነኚህ ኢንዲቪጁዋሊ በየግላቸው ምንድናቸው? አፕላይድ ፎርሶች ናቸው። በኳሱ ላይ አፕላይ ያደረጉ ምኖች ናቸው? ፎርሶች ናቸው። እነዚህ ስለዚህ አፕላይ ከኤክስተርናል ቦዲ ስለተደረጉ ስማቸው ምን ይባላል? አፕላይድ ፎርስ የሚባሉት እነዚህ ናቸው። ሶ አፕላይድ ፎርሶች ለምሳሌ በዚህ ታይም አፕላይድ ፎርሶችን ለምሳሌ F1 F2 F3 አለ። ከዛ ሪዛልታንት ፎርስ ወይም ኔት ፎርስ ማለት ባጭሩ ሪዛልታንት ፎርስ ማለት ነው። በአንድ ኦብጀክት ላይ በድምር ወይም በስቴም መጨረሻ ላይ ከካልኩሌሽን በኋላ የሚገኝ ፎርስ ማለት ነው። በአንድ ኦብጀክት ላይ ያለው አጠቃላይ ወይም የመጨረሻ የድምር ፎርሶች ውጤት ወይም የፎርስ ቬክተሮች ድምር ውጤት ምን ይባላል ከተባለ ኔት ፎርስ ይባላል ማለት ነው። ኔት ፎርስ ማለት እንግዲህ እንዳልኩት ነው። አሁን ኔት ፎርስ F net equal to እንግዲህ it is vector quantity ነው። it is equal to vector F1 plus vector F2 plus vector F3 ይሆናል ማለት ነው። 10ም ከሆነ እስከ 10 ድረስ ይቀጥላል። የደመረን እንቀጥላለን ማለት ነው። እስከ 10 ድረስ የደመረን እንቀጥላለን። ሶ ኤፍ ኔት ማለት የመጨረሻው ምን የድምር ውጤት ማለት ነው። ስለዚህ ኤፍ ኔት ማለት ቬክተር ኳንቲቲ ኦፍ ፎርስ እኛ እንደምናውቀው ምንድነው? ፎርስ is what a vector quantity and applied force it is a type of force which is exerted or which is acting on an object from due to what an external body ማለት ነው። ከውጫዊ አካል የተነሳ በአንድ ኦብጀክት ላይ አክት አፎን የሚያደርገው ፎርስ ምን ይባላል? አፕላይድ ፎርስ ይባላል። ግን በአንድ ኦብጀክት ላይ ያለው የፎርሶች ድምር ውጤት ወይም ያለው ብቸኛ ፎርስ በግልጽ ማለት ሪሊ በአንድ ኦብጀክት ላይ አክት አፎን ያደረገ ያለ ፎርስ ኤፒኔት ወይም ሪዛልታንት ፎርስ ይባላል ማለት ነው። ሪዛልታንት ምን ፎርስ ይባላል? ኤፒኔት ወይም ኔት ፎርስ ማለት ነው። ኔት ፎርስ ይባላል። በአንድ ኦብጀክት ላይ ያለው የመጨረሻው ምን ፎርስ የመጨረሻ ድምር ውጤት
ፎርስ ምን ይባላል? ኤፒኔት ፎርስ ይባላል ማለት ነው። ኤፒኔት ፎርስ ይባላል። ሶ ኤፒኔት ማለት the total of what forces ማለት ነው። ወይም the sum of what individual applied forces ሊሆን ይችላል። ወይም the sum of what individual forces acting on a body በአንድ ኦብጀክት ላይ ያሉ የፎርሶች የተለያዩ ፎርሶች የነሱ ምን የድምር ውጤታቸው ምን ይባላል ከተባለ ኤፒኔት ይባላል ማለት መጨረሻ ላይ ተጣርቶ የሚገኘው የተጣራ ፎርስ ማለት ነው። የተጣራ ፎርስ ምን ይባላል? ኤፒኔት ይባላል። ሶ እንግዲህ ኤፒኔት ማለት ኤፒኔት ኢኳል ቱ ኤፒ1 ፕላስ ኤፒ2 ፕላስ ኤፒ3 እንግዲህ እያንዳንዱ የምናቸው ቬክተር ኳንቲቲ ናቸው። እያንዳንዱ የምናቸው ቬክተር ኳንቲቲዎች ናቸው እነኚህ ሁሉም። ይሄ ማለት እንግዲህ ኤፒኔት ማለት የመጨረሻው የፎርሶች ድምር ውጤት ነው አይደል? ሶ የፎርሶች ድምር ውጤት ነው ማለት እንደዛ ከሆነ እንግዲህ መጨረሻኛው ፎርስ ወይም በአንድ ኦብጀክት ላይ አክት እያደረገ ያለው ብቸኛ ፎርስ ምን ይባላል? ኤፒኔት ይባላል ማለት ነው። ወይም አንድ ኦብጀክት እንዲንቀሳቀስ ምክንያት የሚሆነው ፎርስ ምን ይባላል? ኤፒኔት። አንባላንስድ ፎርስ ማለት ነው። ሶ ምን ይባላል? ኤፒኔት። ሶ ይህ ኤፒኔት ሞሽን ኮዝ የሚያደርገው ማን ነው? ኤፒኔት ነው ዩዥዋሊ ማለት ነው። ዩዥዋሊ ማን ነው? ኤፒኔት ነው ሞሽን ኮዝ የሚያደርገው። ሶ ይሄ እንደዛ ከሆነ እንግዲህ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው አይደል? ስለዚህ በዚህ መሰረት ኤፒኔት ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ይሆናል ማለት ነው። አክሰለሬሽን እንግዲህ ቬክተር ኳንቲቲ ነው። ከፈለገ እንደዚህ ቀስት ማድረግ መብት አለን። ዩዥዋሊ ቀስት አይቀመጥም። ስለዚህ እንግዲህ ሲንደመደም ኤፒኔት ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ባጭሩ ማስ ታይምስ ዋት አክሰለሬሽን። ስለዚህ እቺ የማን ህግ ናት? የኒውተን የመጨረሻው ህግ ናት። ስለዚህ እዛውን በጣም ሪሜምበር አድርጉ ፕሊዝ ሪሜምበር አድርጉ። አሁን ኤፒ1 ኤፒ2 ኤፒ3 ማለት ፎርሶች ናቸው። እነኚህ በአንድ ኦብጀክት ላይ አክት እያደረጉ ያሉ ወይም በአንድ ኦብጀክት ላይ እየተንጸባረቁ ያሉ ምኖች ናቸው? ወይም እየተገበሩ ያሉ ኤግዘርቲንግ እያደረጉ ያሉ ምኖች ናቸው? ፎርሶች ናቸው። የእነኚህ ፎርሶች ድምር ውጤታቸው ምን ይባላል? ኤፒኔት ይባላል። ሶ በዚህ መሰረት ነው እኛ በኋላ ኢንክላይንድ ፕሌን ላይ የተለያዩ ስራዎችን የምንሰራው በዚህ መሰረት ነው። ኤፒኔት የፎርሶች ድምር ውጤት ነው አይደል? ይሄ ማን ነው የሚለው? የኒውተን ሰከንድ ላው ነው ይሄ የሚለው። የኒውተን ሰከንድ ላው ይሄናል። ሶ የኒውተን ሰከንድ ላውን በኋላ በዳይናሚክስ በኢንክላይንድ ፕሌን ላይ ምናምን እንጠቀማለን ይሄን ህግ ማለት ነው። ኤፒኔት የፎርሶች ድምር ውጤት ነው የሚለው ይሄን በጣም በጥንቃቄ ያዙት። ይሄ ለኢንትራንስም በጣም ያገለግላል። ለየትም ያገለግላል። እዚህ ቀልድ አይደለም። ሶ ኤፒኔት ኢኳል ቱ ኤፒ1 ፕላስ ኤፒ2 ፕላስ ኤፒ3 አፕ ቱ ኤፍኤን ድረስ ይሄድና ከዛም በኋላ ማስ ታይምስ አክሰለሬሽን ይሆናል ማለት ነው። ስለዚህ ይሄን ጽንሰ ሐሳብ በኋላ አፕላይ እናደርጋለን። እናንተ የምታውቁትን ነገሮችን ነው አፕላይ የምታደርጉት። ይሄን ካላወቃችሁ ቀጥሎ የሚመጣው ነገር መስራት አትችሉም። ስለዚህ ኤፒኔት ኢኳል ቱ በኋላ ትሰራላችሁ። ረጋ ብላችሁ መስራት ነው። መረጋጋት ያስፈልጋል። በአንድ አፍታ መልስ አይገኝም። መልፋት ይግድላል። ለፍተህ ነው መልስ የምታገኘው። ሶ እንደዚህ ከሆነ ኤፒኔት የፎርሶች ድምር ውጤት ከዛ በኋላ ኤፒኔት ሞሽን ኮዝ የሚያደርገው ማን ነው ተባለ? ኤፒኔት ነው። ስለዚህ ማስ ታይምስ አክሰለሬሽን መሆን ያለበት ማን ነው? ኤፒኔት ነው ማለት ነው። ስለዚህ ኤፒኔት ኢኳል ቱ ማስ ታይምስ አክሰለሬሽን ወይም ኤፒ1 ፕላስ ኤፒ2 ፕላስ ኤፒ3 የቬክተሮች ማለት ነው። የቬክተሮች ድምር ውጤታቸው ከማን ጋር እኩል ነው? ከማስ ታይምስ አክሰለሬሽን እኩል ነው የተባለው። ስለዚህ በዚህ መሰረት ነው በኋላ ላይ በኢንክላይንድ ፕሌን እና በሞሽን ላይ ምናምን በኋላ ላይ ይሄን ጽንሰ ሐሳብ እንዴት አፕላይ እንደምናደርግ በኋላ የሚያሳየው ነው ማለት ነው። ሶ አፕላይድ ፎርስ እና ኔት ፎርስን አሳይቻለሁ ማለት አፕላይድ ፎርስ ማለት ከውጭ በአንድ ኦብጀክት ላይ ኤግዘርት ወይም አፕላይ የሚደረግ ፎርስ ማለት ነው። ኤፒኔት ማለት ወይም ኔት ፎርስ ማለት በአንድ ኦብጀክት ላይ ያለው የመጨረሻው የፎርስ ቬክተሮች ሳም ማለት ነው። ፎርስ ቬክተር ነው። ስለዚህ የነኛ ሳሜሽን ምን ይባላል? ኤፒኔት ወይም ኔት ፎርስ ይባላል ማለት ነው። ኔት ፎርስ ይባላል። ሶ ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን እንዳትረሱ። ኔት ፎርስ ማለት ድምር ውጤት ነው ብያለሁ። ኔት ማለት ድምር የሚለው ነው አይደል? አብዛኛው ጊዜ ሶ ኔት ማለት
ድምር ማለት ነው። ሳም ከሚለው ወሰዱት። ከዛ ኤፍ ኔት ከማን ጋር እኩል ነው? ከማስ ታይምስ አክሰለሬሽን ጋር እኩል ነው። አሁን ደግሞ ወደ ታችኛው ነጥብ እንለፈው። ወደ አክሽን እና ወደ ሪአክሽን ፎርስ እንለፈው። እንግዲህ አክሽን እና ሪአክሽን ፎርስ እንግዲህ ሐሳብ የመጣው ከየት ነው? ከሰርድ ላው ኦፍ ኒውተን ነው የመጣው። ከሰርድ ላው ኦፍ ኒውተን ነው የመጣው። እንግዲህ አፕላይድ ፎርስ የሚለው ከማን ነው የመጣው? ከሰከንድ ላው ነው የመጣው። አፕላይድ ላው እንግዲህ ይሄ አፕላይድ ፎርስ እና ኔት ፎርስ የሚለው አብዛኛው ጊዜ ከየት ነው? ከሰከንድ ላው ኦፍ ኒውተን from second law of what? ኒውተን የመጣ ነው ማለት ነው። ከኒውተን ሰከንድ ላው የመጣ ነው። ደግሞ ኢታች በኩል ያለው ሌላኛው ደግሞ ይሄ ከየት ነው የመጣው? it originated or this concept is from Newton's third law. from Newton's third law ማለት ነው። እንግዲህ ከኒውተን ሰርድ ላው የሚገናኝ ነው ማን? አክሽን እና ሪአክሽን ፎርስ የሚለው ማለት ነው። the concept action and reaction forces they are related to Newton's third law ከኒውተን ሰርድ ላው ጋር የሚገናኙት ናቸው እነኚህ። ስለዚህ አሁን አክሽን እና ሪአክሽን ፎርስ ብለን መተው የለብንም ማለት ነው። በኋላ ላይ አፕላይ የምታደርጉበት ቦታዎች አሉ። ግሬድ 11 መጽሐፍ ውስጦችን አይቻሉ መጽሐፍ ውስጥ ማለት ነው። የት በኩል ለምሳሌ አክሽን እና ሪአክሽን ፎርስ አፕላይ እንደሚደረግ አይቼ ነበርኩት እኔ። ስለዚህ በምክንያት ነው ያመጣው ማለት ነው። በምክንያት ነው የመጣው። ስለዚህ አክሽን እና ሪአክሽን ፎርስ ምን እንደሆነ እንግዲህ ታውቁታላችሁ። አክሽን ማለት ምን እንደሆነ ታውቁታላችሁ። ሪአክሽን ምን እንደሆነ ታውቁታላችሁ። ግን በኋላ አፕላይ ስለሚደረጉ ወይም እንዴት አፕላይ ይደረጋሉ ስለሚባለው ነገር ለመናገር ነው። እናንተ ማወቅ ያለባችሁ አፕላይድ ፎርስ፣ ኔት ፎርስ፣ አክሽን እና ሪአክሽን ፎርስንም ቢያንስ ማወቅ አለባችሁ። ስለዚህ ኤኒሃው ለማንኛውም አክሽን እና ሪአክሽን ፎርስ ምን እንደሆነ የሚያሳያችሁ ይሆናል ማለት ነው። ይሆናል። ስለዚህ ለምሳሌ እዚህ የሆነ ግድግዳ አለ እንበለው። የሆነ ግድግዳ እንደዚህ ካለ አብዛኛው ጊዜ የምንወስደው ግድግዳ ማለት ግድግዳ ነው። ለምን? ግድግዳው ስለማይንቀሳቀስ ነው። ግድግዳው ስለማይንቀሳቀስ አብዛኛው ጊዜ ግድግዳውን የምንወስደው ለኤግዛምፕል ወይም የሆነ የቆመ ኦብጀክት እንወስዳለን። በዚህ ግድግዳ ላይ የሆነ ፎርስ ኤፍ የሚባል ፎርስ ቬክተር ነው እንበል። ኤፍ የሚባል ፎርስ አፕላይ ቢደረግ ወይንም ኤግዘርት ቢደረግ ኤፍ የሚባል ቬክተር ፎርስ ኤግዘርት በዚህ ኦብጀክት ላይ ቢደረግ ይሄ ኦብጀክት ወደዚህ መልሶ ማለት ነው መልሶ ምን ያደርጋል? ኔጌቲቭ ኤፍ ማግኒቱዱ አሁን ኤፍ ነው፣ ግን ኔጌቲቭ ሳይን ነው እዚህ ያለው ላይ በኩል። ለዚህ በተቃራኒ ነው ፎርስ ኤግዘርት በዛ በኦብጀክት ላይ የሚያደርገው ማለት ነው። በሆነ ዌል ላይ ወይም በሆነ ኦብጀክት ላይ ኤፍ የሚባል ፎርስ ኤግዘርት ወይም አፕላይ ቢደረግ ዌሉ መልሶ ምን ያደርጋል? ያን ፎርስ ራሱን በተቃራኒ አቅጣጫ ምን ያደርጋል? በዛ ኦብጀክት ላይ ያን የሚያክል ፎርስ አፕላይ ያደርጋል ነው ብለው። ወደ ኦብጀክቱ የሄደው ፎርስ ምን ይባላል? ሪአክሽን ፎርስ። ኦብጀክቱ ደግሞ ወደ ላይ የሰጠው ፎርስ ምን ይባላል? ሪአክሽን ፎርስ ነው። በኦብጀክቱ ላይ እንግዲህ አፕላይ የተደረገው ፎርስ አክሽን ፎርስ ነው። በኦብጀክቱ ላይ አፕላይ የተደረገው ፎርስ አክሽን ፎርስ፣ ኦብጀክቱ ወደ ላይ የሚሰጠው ምላሹ ማለት ነው ሪአክሽን ፎርስ የሚባለው። የኦብጀክቱ አጸፋ ሪአክሽን ሲባል መልስ ነው አይደል? የመልስ ፎርስ ምን ይባላል? ሪአክሽን ፎርስ ነው የሚባለው። ሪአክሽን ፎርስ። እንግዲህ ይሄን እንግዲህ ታውቁታላችሁ ከዚህ በፊትም ታውቁታላችሁ። እንግዲህ ይሄ የማን ነው የምለው? የኒውተን ህግ ነው የምለው። ይሄን የኒውተን ህግ እንደዚህ ይላል። ለምሳሌ አሁን እንደዚህ እናደርጋለን። ለምሳሌ እንደዚህ ይደረግና ሁለት ብሎኮች ለምሳሌ ያሉ እንበል። assume that we have two blocks
we have two blocks. This block of mass 2, and another block of mass 1, another block of mass 1, another block of mass 1 እንግዲህ ይሄ ማለት እቻው በሁለት ማክሮስ ሁለቱ የተለያዩ ማስ እንደሆኑ ለማመልከት ነው። ሁለቱ የተለያዩ ብሎኮች እንደሆኑ ለማመልከት ነው እንግዲህ ይሄ ምልክት ተቀመጠው። ከዚህ በኋላ ለምሳሌ የሆነ ፎርስ እንግዲህ እነዚህ ሁለቱ ተገናኝተው ነው ያሉት። የሆነ ፎርስ በዚህ በትልቁ ብሎክ ላይ እንደዛ አፕላይ የሚደረግ ከሆነ በዚህ በትልቁ ብሎክ ላይ ነው በማስ 1 ላይ ነው አፕላይ የተደረገው። በማስ 1 ላይ አፕላይ ቢደረግ ማስ 1 ማን ይገፋል? ማስ ብሎክ ትንሹን ብሎክ ማለት ነው ወደፊት ይገፋል ማለት ነው። ይሄ ማስ ትልቁ ብሎክ ማለት ነው። ትልቁ ብሎክ ምን ያደርጋል? the larger block presses or pushes the smaller block forward ወደፊት ይገፋል ማለት ነው። ወደፊት ይገፋል ማን? ማስ 1 ማለት ነው። ወይም F1 ለምሳሌ አክሽን ፎርስ እንበለው A1 አክሽን ፎርስ A እንበለው A። ከዛ በኋላ ይሄ ብሎክ ደግሞ ራሱ መልሶ ምን ያደርጋል? መልሶ ወደ ኋላ ማለት ነው ይገፋዋል። ማንን? ትንሿ ብሎክ ትልቋን ምን ታደርጋለች? ወደ ኋላ ትገፋለች። ሪአክሽን ፎርስ። አሁን ትልቁ ብሎክ ምን አደረገ? ትንሹን ወደዛ ገፋ። ትንሹ ምን አደረገ? ትልቁን ወደዛ ምን አደረገ? ገፋ ወደዛ ገፋ። እንግዲህ ትልቁ ብሎክ ትንሹ ምን አደረገ? ወደዛ ገፋ። ይሄ ምን ባል አክሽን ፎርስ ነው ኤ። ደግሞ ትንሹ ብሎክ ደግሞ ወደ ኋላ መልሳ ምን አደረገች? ትገፋለች ትልቁ ማለት ነው። በኒውተን ሰርድ ላው መሰረት ማለት ነው ትገፋለች። በእንደዛ አይነት ኬዞች ላይ በእንደዛ አይነት ኮንዲሽኖች ላይ ምን እናደርጋለን? የኒውተን ሰርድ ላውን አፕላይ እናደርጋለን ማለት ነው። የኒውተን ሰርድ ላይ እንዴት አፕላይ ማድረግ እንዳለባችሁ ካላወቃችሁት እንደዚህ አይነት ጥያቄዎችን ትበላላችሁ። ግዴታ ነው ማለት ነው። የግድ ትበላላችሁ ማለት ነው። ስለዚህ አሁን እኛ እናያለን ማለት ነው። ለምሳሌ እንዴት ታይም ያስፈልጋል። እንግዲህ ታይም የግድ ይወሰዳል ማለት ነው። የሆነ ነገር ለማወቅ ከፈለግ you have to sacrifice your time, you have to devote your time። ጊዜህን መስጠት አለብኝ። በዚህ መሰረት አሁን ሁለቱ ብሎኮች ኢን ኮንታክት ናቸው ግን ፎርስ በትልቁ ብሎክ ላይ አፕላይ ተደርጓል። አሁን እንግዲህ የምናየው ሁለቱ እናደርጋለን ሁለቱ ብሎኮችን አለያይተን እናያለን ማለት ነው። ሰፋ አድርገን እናያቸዋለን። ትልቁን ብሎክ እና ትንሹን ብሎክ ሁለቱም እንለያቸዋለን። እንግዲህ በዚህ ኬዝ ቶታል ምን ያክሉ ፎርሶች አሉ? ኤፒ አለ። ከዛም በኋላ ፎርስ ወይም አክሽን ፎርስ ኤ አለ። ሪአክሽን ፎርስ አር አለ ማለት ነው። ቢያንስ ስንት ፎርሶች አሉ? እዚህ በውስጣው ቅነት ሁለት ፎርሶች አሉ። አክሽን እና ሪአክሽን ፎርስ በብሎኮች መካከል ያለው። ግን ግልጹ ፎርስ እኛ የምናውቀው ፎርስ ማለት ነው ኤፍ ነው። ስለዚህ አብዛኛው ጊዜ እኛ ኤፍን ብቻ ወስደን አክሽን እና ሪአክሽን ፎርስ እናደርጋለን። እኛ ነግሌክት እናደርጋለን። ዩዥዋሊ ማለት ነግሌክት ነው የምናደርገው። ጥሩ አይደለም። ነግሌክት መደረግ የለበትም። አክሽን ፎርስንም ሪአክሽን ፎርስንም ሁለቱንም መውሰድ አለብን። ፕሮብሌሞችን ሶልቭ ለማድረግ we have to take both the action and the reaction forces plus the applied force F. We have to use them properly, otherwise we will get no answer. To do this, let us
ዲታች the two blocks ሁለቱ ብሎኮችን ገነጣጥለን እናያለን። ሁለቱ ብሎኮችን ገነጣጥለን እናያለን። እንግዲህ ብሎክ the larger block አለ the larger block አለ the larger block and the smaller block አለን እንግዲህ ቅድም ሁለቱን ኮንታክት ያሉ እንደዚህ ነበሩ። ሁለቱን ኮንታክት ያሉ እንደዚህ ነበሩ። ከዛ በኋላ ይሄ ትልቅ ብሎክ እናደረገ ፎርስ አፕላይ አድርጓል። በማን ላይ? በትንሹ ላይ ፎርስ እናደረገ አፕላይ አድርጓል። እንግዲህ ፎርሱ እንግዲህ ኤ ብለን ነበር። ትንሹ ደግሞ ለኤ ወይም ለአክሽን ፎርስ ወዳላ ሰጠ። ሶ በዚህ መሰረት እናደርጋለን። እንግዲህ በትንሹ ላይ እንግዲህ አክሽን ፎርሱ አፕላይ ስለተደረገ ኤን ወደት እንወስዳለን፣ እንደዚህ እናደርጋለን ማለት ነው። ኤን ፎርስ አክሽን ፎርስ ኤ ማለት ነው። ከዛ በኋላ በትልቁ ብሎክ ላይ ደግሞ ሪአክሽን ፎርስ ተሰጥቷል። ሶ አር እንላለን ማለት ነው። ያን አር እንላለን። አር ማለት አለብን ማለት ነው። ከዛ ባለፈ በትልቁ ብሎክ ላይ ምን አለ? ፎርስ ኤፍ አለ። አፕላይድ ፎርስ ኤፍ አለ። ስለዚህ አፕላይድ ፎርስ ኤፍ በማን ላይ ነው ያለው? በትልቁ ብሎክ ላይ ነው ያለው። there is what an applied force on the larger block and the only force acting on the smaller block is what? the action force from the larger what? block larger block ወይም ትልቁ ብሎክ በትንሹ ብሎክ ላይ አፕላይ የሚያደርገው የአክሽን ፎርስ ብቻ ነው። በማን ላይ ያለው? በትንሹ ብሎክ ላይ ያለው ማለት ነው። እቺ ፎርስ ብቻ ናት። ኤ ናት። በትንሹ ብሎክ ላይ ያለችው ኤ ናት ማለት ነው። ኤ ናት። ቅድም እንግዲህ ምን ብለን ነበር? በአንደኛ በአፕላይድ እና በኔት ፎርስ ለቅድም የተናገርኳቸው ነገሮች ነበሩ። ኔት ፎርስ ማለት የእያንዳንዱ የኢንዲቪጁዋል ፎርሶች ድምር ውጤት ነው ብያለሁ። እንግዲህ ኤፍ ያለ እዚህ ኤፍ ያለ እንግዲህ ኤፍ ያለ ኔት ፎርስ ኢኳል ቱ ኤፍ ኔት በትልቁ ብሎክ ላይ ማለት ነው። ኤፍ ኔት ኦን ዘ ላርጀር ብሎክ ኢኳል ቱ ኤፒ እንግዲህ ወዴት ነው የተመለሰው? ወደፊት ነው አይደል? ቱ ዘ ራይት ሳይድ ነው። ሶ ዳት ኢት ኢዝ ፖዚቲቭ እና ድምር ውጤት ነው ብለናል። ፕላስ እንላለን። እንግዲህ አር ኢዝ ዋት? ኢት ኢዝ ኢን ዘ ሌፍት ዳይሬክሽን አይደል? ወደ ኋላ ነው የተመለሰው አር። ቅድም እንግዲህ ሳሜሽን ኦፍ ዋት ቬክተርስ ነው ብያለሁ አይደል? ሳሜሽን ኦፍ ዋት ፎርስ ቬክተርስ። ፎርሶች እንግዲህ ቬክተር ናቸው። ስለዚህ የፎርስ ቬክተሮች ድምር ውጤት ነው ብለናል። እንግዲህ ኤፍ ኔት ማለት ነው። ሶ አር እንግዲህ ኢን ዘ ሌፍት ዳይሬክሽን ስለሆነ ምን እናደርጋለን? አር ኔጌቲቭ እናደርጋለን ማለት ነው። አር ኔጌቲቭ እናደርጋለን ማለት ነው። ሶ እንደዚህ የሚደረግ ከሆነ በትልቁ ብሎክ ላይ ማን አለ? ኤፍ ያለ ከዚህ ባለፈ ሪአክሽን ፎርስ አር ያለን እንግዲህ ኤፍ ኔት ኢኳል ቱ ኤፍ ማይነስ ኤፍ ፕላስ ማይነስ አር ነው አይደል? ሶ ይህ ማለት ኢዝ ኢኳል ቱ ኤፍ ማይነስ አር ማለት ነው። ኤፍ ማይነስ አር እንግዲህ ይህ ማይነስ ሳይኑ የሚያመለክተው እንግዲህ ሁለት ፎርሶች ኢን ኦፖዚት ዳይሬክሽን እንደሆኑ ያመለክታል። ሶ ሁለት ቬክተሮች ኢን ኦፖዚት ዳይሬክሽን ሲሆኑ የሁለቱ ድምር ውጤታቸው እንግዲህ ወይም ዲፍረንሳቸው ይወስዳል ማለት ነው። ኔት ፎርሱ ላይ የሁለቱ ኔት ዲፍረንሳቸው ይወስዳል ወይም የሁለቱ ቬክተሮች ሳሜሽን ኤፍ ፕላስ ኔጌቲቭ አር ወይም የሁለቱ ሳሜሽን የቬክተሮች ሳሜሽን ወይም የማግኒቱዶች ዲፍረንስ እንወስዳለን ማለት ነው። ስለዚህ ኤፍ ኔት ኢኳል ቱ
ኤፍ ማይነስ አር ሁለቱ ኦፖዚት ዳይሬክሽን ናቸው። ይህ ምንድነው? ኤፒ ኔት ነው ማለት ነው። ኤፒ ኔት እንግዲህ በዚህ ብሎክ ላይ በትንሹ ብሎክ ላይ ቅድም እንዳሳየሁት አክሽን ፎርስ ብቻ ነበር ያለው። ሶ አክሽን ፎርስ ብቻ ነበረ። ሶ ይሄን ፎርስ ምን እንላለን? አክሽን ፎርስ ምሎን እንግዲህ አሁን አብዛኛው ኤ ፊደልን እኛ ለፎርስ ተጠቅመን አናቅም። ሶ ምን እንበለው እሱን ይሄን ኤፍ አር እንበለው። ኤፍ አር ይሄ አር ማለት ነው። ኤፍ አር እንበለው። ይሄን ደግሞ ኤፍ ኤ እንበል። አክሽን ፎርስ ምለው ኤፍ ኤ እንበለው። ኤፍ ኤ እንግዲህ በብሎክ ላይ ብቸኛ ፎርስ ማን ነው ያለው? በትንሹ ብሎክ ላይ አክት ያደረጋለው ብቸኛ ፎርስ ማን ነው ከተባለ አክሽን ፎርስ ብቻ ነው ማለት ነው። አክሽን ፎርስ ብቻ the only force acting on the smaller block is only what? It is the action force. so ሌላ ፎርስ ስለሌለ ምን እንላለን? ይሄን ማስ 2 times what? acceleration እንላለን ማለት ነው። ማስ 2 times what? acceleration ነው ተባለ። ኤፍ ኔቱ ኔት ፎርሱ ድምር ውጤት እንዳንደምር ደግሞ ሌላ ፎርስ ስለሌለ ያለን አማራጭ ምን ነው ተባለ? አክሽን ፎርስን ብቻውን መውሰድ ነው ማለት ነው። ሌላ ፎርስ የለማ ዜሮ ስለሆነ ሌላ ፎርስ ስለሌለ ምንም ማድረግ አይቻልም። ሶ አክሽን ፎርስ ኢኳል ቱ ማስ 2 ታይምስ አክሰለሬሽን ይሆናል ማለት ነው። እንግዲህ ይህ ምን ነው ተባለ? በትንሹ ብሎክ ላይ አክት ያደረገ ፎርስ ምንድነው ይሆናል? ኤፒኤ ኢኳል ቱ ማስ 2 ታይምስ አክሰለሬሽን እንግዲህ ይህ ምንድነው? ኤፒ ኔት ነው አይደል? ኤፒ ኔት ኢኳል ቱ ኤፍ ማይነስ አር ነው አይደል? ኤፍ ማይነስ አር ሶ ኤፒ ኔት ማለት ባጭሩ ምን ማለት ነው? ኤፒ ኔት ማለት ባጭሩ ምን ማለት ነው ተባለ? በትልቁ ፎርስ ላይ ያለው የድምር ውጤት ነው አይደል? ስለዚህ ይሄ ማለት ማስ 1 ታይምስ ዋት አክሰለሬሽን ማለት ነው። ማስ 1 ታይምስ ዋት አክሰለሬሽን የሁለቱ አክሰለሬሽን ተመሳሳይ ነው። ለምን ሁለቱም ኢን ኮንታክት ተያይዘው ስለሚንቀሳቀሱ የሁለቱ አክሰለሬሽን ምንድነው? ተመሳሳይ ነው ማለት ነው። የሁለቱ አክሰለሬሽን ምንድነው? ተመሳሳይ ነው። ሶ ኤፒ ኔት ኦን ዘ ላርጀር ብሎክ ይሄ በማን ላይ ያለው ነው? በላርጀር ብሎክ ላይ ያለው ነው። በላርጀር ብሎክ ላይ ያለው ነው። ይህ ደግሞ በማን ላይ ያለው ነው? በስሞለር ብሎክ ላይ ያለው ስሞለር ብሎክ and the larger block ስለዚህ ኤፒ ኔት ይሄ ነው። ሶ ይሄ እንደ ሳይንስ ጽንሰ ሀሳቦችን አፕላይ በማድረግ የተለያዩ የፊዚክስ ፕሮብሌሞችን ከዳይናሚክስ ሶልቭ የምታደርጉት የእንደዚህ አይነት ጽንሰ ሀሳቦችን አፕላይ በማድረግ ነው የምትሰሩት ማለት ነው። ሶ